እሺ ሰላም ሰላም የተወደዳችሁ የሜጋ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንደምን ሰነበታችሁ? ዛሬ በማትማቲክስ እጅግ ወሳኝና በጣም ጠቃሚያችን በሆነ ቶፒክ ተመልሼ መጥቻለሁኝ። እሱም ሊሚት የሚል ይሆናል። ይህ ቶፒክ ልክ ከ11 ጀምሮ 12 ፍሬሽማን ላይ ራሱ የምንማረው ኮርስ ነው እና እሱን ነገር ለሁላችሁም ይሆናል ብዬ ነው ማለት ነው በዚህ ርዕስ የተመለስኩት። አብረን እንቆያለን። በጣም አሪፍ አሪፍ እና ቤዚክ የሆኑ ነገሮችን ለማየት እንሞክራለን። ስለዚህ ቤተሰብ ትሆኑ ዘንድ ሰብስክራይብ በማድረግ እንድትጀምሩት እጠይቃችኋለሁ። እንጀምራለን ማለት ነው። ይኸው እንደምታዩት እንግዲህ ሊሚት ኤንድ ኮንቲኒቲ ይላል። ያው እንደነገርኳችሁ በዚህ ቶፒክ ነው የምንቆየው እና በዚህ ስንቆይ ግን የምናያቸው ቤዚክ የሆኑ ኮንሰፕቶች አሉ። እነሱንም እዚህ ላይ አስፍሬላችኋለሁ። እሱም ምንድነው? ዴፊኒሽን ኦፍ ሊሚት ኤንድ ኤግዛምፕል ኦፍ ሊሚት የሚል ነገር ይሆናል መጀመሪያችን። ቀጣዩ ቤዚክ ሊሚት ቴረምስ የሚል አለ። ሊሚትን ስንሰራ ብዙ ቴረሞች አሉ የምንከተላቸው፣ እነሱንም እናያለን ማለት ነው። ዋን ሳይድድ ሊሚት ሌላኛው ሳብ ቶፒክ ነው በዚህ ዩኒት ማለት ነው። ኢንፋናይት ሊሚት፣ ሊሚት አት ኢንፊኒቲ ኤንድ አሴምፕቶት የሚልም ሌላ ሰብ ቶፒክ አለን። በጣም ብዙ ነገሮችን የምንሰራበት ቶፒክ ነው። ባይ ዘ ዌይ ሊሚትን ካወቅን ብዙ የካልኩለስ ስራዎችን የምንሰራበት፣ ካልኩለስ ለመስራት ወደድንም ጠላንም ሊሚት ቤዙ ነው እና እዚህ ላይ ፎከስ ሆነን መከታተል ይኖርብናል ማለት ነው። ሌላኛው ሰብ ቶፒክ ኮንቲኒቲ ኦፍ ፋንክሽን ኤንድ ዋን ሳይድ ኮንቲኒቲ የሚልም ቶፒክ አለን። ኢንተርሚዲየት ቫልዩ ቴረም፣ ኢንተርሚዲየት ቫልዩ ቴረም የመጨረሻው የዚህ ቻፕተር የመጨረሻው ሰብ ቶፒካችን ነው። ጋይስ ያው አብረን በእነዚህ ቶፒኮች ላይ ነው የምንቆየው። አሁንም በድጋሚ ቪዲዮውን ሰብስክራይብ፣ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እንዲሁም ሸር እያደረጋችሁ ለጓደኞቻችሁ እንዲደርስ ብታደርጉ ለብዙ ሰዎች መዳረስ ይችላል ማለት ነው ቪዲዮ። ሰብስክራይብ ያላደረጋችሁ በዚች 1 ሰከንድ ልስጣችሁ፣ ሰብስክራይብ አድርጉ። ላይክ እና ሸርም እንዳትረሱ። 1 ሰከንድ በኋላ እመልሳለሁ። በጣም አሪፍ። ይኸው ተመልሻለሁኝ ተመልካቾች እና ቤተሰቦች። እንደምታዩት ያው ከሊሚት ዴፊኒሽን ነው እንጀምራለን ብያችሁ የነበር እና ሊሚትን እንዴት ነው ዲፋይን የምናደርገው ስንል በሁለት መልኩ ዲፋይን ማድረግ እንችላለን። አንደኛው ምንድን ነው? ሊሚትን ዲፋይን የምናደርግበት ፎርማል ዴፊኒሽን አለን፣ ኢንፎርማልም ዴፊኒሽን አለ የሊሚት ማለት ነው። ኢንፎርማል ማለት ጀስት በተለምዶም ወይም እኛ የምንሰራበት የለመድነው ዴፊኒሽኑ ማለት ነው የሊሚት። እሱን ነገር ነው የምናየው ማለት ነው። ጀስት ከኢንፎርማል ዴፊኒሽኑ እንነሳ። ይቺ ነገር ትታያችሁ ከሆነ ይቺ ኢንፎርማል ዴፊኒሽን ኦፍ ሊሚት ነች። ምን ትላለች? ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ ቱ ኤ ኢዝ ኢኳል ቱ ኤል ይላል። ይህ ማለት ጀነራሊ ምንድን ነው? እዚህ ላይ አሁን ሊሚት ላይ ዋናው ኮንሰፕት ምንድን ነው የሚለው ያለ ጀስት ሊሚት ኢዝ ነቲንግ በት ኢት ኢዝ አፕሮቺንግ ኤ ፋንክሽን ፍሮም ዲፈረንት ሳይድ ማለት ነው። ጀስት አሲዩም ዚስ ኢዝ ኤፍ ኦፍ ኤክስ፣ ዚስ ኢዝ ዘ ግራፍ ኦፍ ኤፍ ኦፍ ኤክስ፣ ዚስ ኢዝ ፖይንት ኤ። ሌትስ አሲዩም ሊሚት ሚንስ ሊሚት ኢዝ ነቲንግ በት አፕሮቺንግ ኤ ፍሮም ዲፈረንት ዳይሬክሽንስ ማለት ነው። ዚስ ዳይሬክሽን ኢዝ ኮልድ ሊሚት ኦፍ ኤፍ ኦፍ ኤክስ አዝ ኤክስ አፕሮችስ ቱ ኤ ፍሮም ዘ ሌፍት ኤንድ ዚስ አፕሮች ኢዝ ኮልድ ሊሚት ኦፍ ኤፍ ኦፍ ኤክስ አዝ ኤክስ አፕሮችስ ኤ ፍሮም ዘ ራይት ብለን የምናስቀምጠው ነው ማለት ነው። ዚስ ኢዝ ዘ ኢንፎርማል ዴፊኒሽንስ ኦፍ ዋት ዊ ኮል ሊሚት ኤንድ ዘ ኔክስት ዋን ዛት ፎርማል ዴፊኒሽኑ ምንድን ነው የሚለውን ስንመለከት ፎርማል ዴፊኒሽኑ ምንድን ነው የሚለው? ኢፍ ኤንድ ኦንሊ ኢፍ ፎር ኢች ኤፕስሎን ግሬተር ዛን ዜሮ፣ ፎር ኢች ኤፕስሎን ዊች ኢዝ ግሬተር ዛን ዜሮ። ኤፕስሎን የሚባል ከዜሮ የበለጠ ቁጥር ወይም ፖዚቲቭ ቁጥር ለማንኛውም ኤፕስሎን ዊች ኢዝ ግሬተር ዛን ዜሮ ዜር ኤግዚስት ዴልታ ሰች ዛት ዴልታ ዊች ኢዝ ኦልሶ ግሬተር ዛን ዜሮ። ማይንድ ዩ ፕሊዝ ጋይስ፣ ፎር ኢች ኤፕስሎን ዊች ኢዝ ግሬተር ዛን ዜሮ ዜር ኤግዚስት what you call it delta that is also greater than 0 such that if 0 is less than absolute value x minus a is less than delta, this implies that f of x minus l, this is ኤፕስሎን ያንሳል። ዩ ጋይስ አሁን ጥያቄ ስትሰሩ
ጥያቄ ስትሰሩ መጀመሪያ ይችን ኮንዲሽን ማስቀመጥ አለባችሁ። ምክንያቱም ስቴፕ ነው ማትስ ላይ ብዙ ሰዓት ልክ ኢንትራንስ ምናምን ካልሆነ ለክላስ ፈተናዎች እንደዚህ ዩኒቨርሲቲ ላይ ሆናችሁ ፍሬሽማን ላይ የምትጠየቁት ስቴፖችን አሳዩ ነው። ሾው ዘ ነሰሰሪ ስቴፕ ስለሆነ እነዚህ ኮንዲሽኖችን መጻፍ እንዳትረሱ። ይሄ ነው ባክቦኑ የፎርማል ዴፊኒሽን ኦፍ ሊሚት ዋናው መነሻችሁ ይሄ ነው እና እነዚህ ነገሮች መጻፋችሁን ቼክ ማድረግ አለባችሁ። ሶ ይሄ ነው ፎርማል ዴፊኒሽኑ የሚለው ምንድነው የሚለው if 0 is less than absolute value of x minus a which is less than the sigma or delta, this implies that the modulo of f of x minus l is less than epsilon. ሶ ዩ ጋይስ እዚህ ላይ ኤግዛምፕል አለ እና ኤግዛምፕሉን በሁለቱም ዴፊኒሽን ሰርተን እናየዋለን ማለት ነው። በዚህ በኢንፎርማል ዴፊኒሽኑ መስራት እንሰራለን፣ በዚህኛው በፎርማል እንሰራዋለን። ሞስትሊ ዩኒቨርሲቲ ላይ ፍሬሽማን የሆናችሁ ልጆች ብዙ ሰዓት የምትጠየቁት በዚህኛው ነው ማለት ፕሩፍ እንድታደረጉ ነው የምትጠየቁት። ሰው ዩኒቨርሲቲ ፍሬሽማን ላይ ለምትማሩ ልጆች ይሄኛውን ወይም ይህን ሲግማ ኤፕሲሎን ሜትድን ብትይዙት በጣም ነው እመክራችኋለሁ። ምክንያቱም ሾው ዚስ ዋን ነው የምትባሉ ፕሩፉን ነው እንድታሳዩ የምትፈልጉት። 11 12 እና ኢንትራንስ ለመፈተን ከሆነ ብዙ ሰዓት ብዙ ነገሮች አሉ እነሱን ኤግዛምፕል ብዙ መስራት ይጠበቅባቸዋል እንጂ ሞስትሊ ዳይሬክት ሰብስቲቱሽን ነው የምንሰራው። ሶ ፍሮም ሂር ሊሚት ኦፍ 3x minus 2 as x approaches to 2 is 4 ይሄንን አሳዩ ነው የሚለው። አሁን ይሄ ዳይሬክት ሰብስቲቱሽን ነው። ዚስ ሚንስ ወደ ሁለት ነው እየተጠጋን የምንሄደው። ባይዞ ሊሚታችን ሁለት ነው። ወደ ሁለት እየተጠጋን ስንሄድ ይሄ ይመጣሉ ነው። ሶ ዚስ ኢዝ ፖሊኖሚያል ሲንስ ኢትስ ፖሊኖሚያል simply we substitute 2 in place of x. That means 3 into 2 minus 2 which is 4. 3 times 2 that is 6 minus 2 which is 4. 4 is equal to 4. This is right. Okay? Yeah. When we come to the formal definition of limit, here is the way how can we do this, the limit of this function, you know guys. So we start our calculation here. That means for every ብላችሁ ነው እዚህ ላይ ነው የምትጀምሩት። You guys, you have to start your calculation here. For every epsilon greater than 0, there exists sigma which is also greater than 0, such that if 0 is less than the absolute value of x minus a is less than sigma, then this implies that the modulo of f of x minus l is less than epsilon. ይህችን ነው እዚች ላይ ካልተነሳችሁ ዩኒቨርሲቲ ላይ ላላችሁ ልጆች ደግሜ ነው የምላችሁ ትከስራላችሁ። ምክንያቱም ስቴፕ ነው እዛ ላይ የሚታየው ብዙ ሰዓት። ሶ ይችን ነገር ማስቀመጣችሁ እንዳትረሱ። ከዚያ በመቀጠል ይኸውና ይቀጥላል። 0 is less than absolute value of x minus a ማለት ምን ነች? a ማለት 2 ነች። ሶ 2 is less than sigma. This implies that f of x ስንት ነው? 3x minus 2 is minus l ስንት ነች? 4 is less than epsilon. You guys come on here. እዚህ ላይ ነው አሁን ስራችሁን የምትሰሩት። ይሄን እንዳለ ትተውታላችሁ። ይሄን ይቆያል። ሶ እዚህ ላይ ስራ እንስራ። 3x minus 6 is less than epsilon. Let's take 3 as a common factor, so minus 2 is less than epsilon. You know guys, you know the sigma will be x minus 2. You know guys, yeah, here x minus 2 to the maximum it will become what? Delta. So this delta is equivalent to x minus 2. Then substitute delta in place of this value. So 3 times delta, which is epsilon. This means when you calculate delta, epsilon over 3. Here is the answer, you guys. Mind you please. እዚህ ላይ ነው የምትጠየቁት። ይህን ጥያቄ ዩኒቨርሲቲ ፍሬሽማን ላይ ሆናችሁ በዚህኛው በፎርማል ዴፊኒሽኑ ፕሩፍ እንድታረጉ ስለምትጠየቁ ይህን ነው ማለት ነው የምትጠየቁት። ጀስት ሲምፕል ነው ዩ ጋይስ፣ ሲምፕል ነው። ረጋ ብላችሁ ይችን ነገር ታስቀምጣላችሁ ማለት ነው። And let's come to the next question, that is the limit of x squared minus 4 or as x approaches 3 is 5. So ይችን ነገር ታስቀምጣላችሁ። አሁን እዚች ላይ ተነሱ ብያለሁ። for every epsilon greater than 0 there exists
delta which is also greater than 0 such that if 0 is less than x minus a is less than delta, then this implies that the absolute value of f of x minus l is less than a epsilon. You guys የተከተላችሁ ነው ብዬ አስባለሁ። ከዚህ ነው የምትነሱት። as I told you earlier. ሶ ይህን ካልኩ በኋላ ኤ ማነች የሚለውን መስራት አለብኝ። ሶ 0 is less than x minus a ማለት 3 ነች። 3 is less than delta. This implies that f of x that means x square minus 4. This minus l means 5 is less than a epsilon. Come on here, you guys. Put this one as it is and come on here, then calculate this. X square minus 9 is less than epsilon. You guys, what x square minus 9 is, you have to factorize it fully. That means x plus 3, x minus 3, this is less than epsilon. You guys, ይህን ጥያቄ ዩኒቨርሲቲ ፍሬሽማን ሆናችሁ የሚመጣ ጥያቄ ታይፕ ነው። ሶ እዚህ ላይ ነው መስራት ያለባችሁ። አሁን ቅድም እንዳሳየኋችሁ ኤክስ ማይነስ 3 ቱ ዘ ማክሲመም ምንድን ነው ሊሆን የሚችለው? ሲግማ ዩ ኖ ጋይስ። ኦኬ ኤክስ ማይነስ 3 ሲግማ ከሆነ ዚስ ኢዝ ሲግማ ዊች ኢምፕላይዝ ዛት ኤክስ ፕላስ 3 ታይምስ ሲግማ ዚስ ኢዝ ለስ ዛን ኦር ኢኳልስ ቱ ኤፕሲሎን። ዩ ኖ ጋይስ በት ናው we are going to find the value of sigma, but here we have x also the variable, so we should remove this x plus 3 by doing some techniques here. Okay, so here to remove this x plus 3 we should take sigma. Come on please, here let sigma is equivalent to 1. You guys, if this is 1, this equation becomes what? Minus 1 is less than x minus 3 is less than 1, since the absolute value of a function is between this one and this one. Why? Because we are taking sigma as 1. Okay, yeah. So but here we are going to calculate the value of x plus 3, but here we have x minus 3. So what shall we do to get x plus 3? Here we should add 6 to each side, you know guys. So from here we have 5 is less than x plus 3 is less than 7. you guys እየተከተላችሁ ነው ብዬ አስባለሁ። ከዚህ ከደረስን በኋላ 5 ከዚህኛው ካነሰ ማይነስ 7 የማያንስበት ታሪክ የለውም። ስታንዳርዱን ጠብቀን ለማስቀመጥ ማለት ነው። ይሄን እንዲህ ብሎ ይቀመጣል። you guys, so this x plus 3 ቱ ዘ ማክሲመም ከማን ጋር ነው እኩል የሚሆነው? 7 ጋር እኩል ይሆናል። ዩ ኖ ጋይስ እየተከተላችሁ ነው ብዬ ስለማስብ ነው የምቀጥለው። ሶ ይሄ ኤክስ ፕላስ 3 ከ7 ጋር እኩል ከሆነ ዚስ ዋን ኢዝ 7 ባይ ዲፎልት። ዛት ሚንስ 7 ዴልታ ኢዝ ኢኩቫለንት ቱ ኤፕሲሎን። ሶ ዊ ካን ፋይንድ ዴልታ ሂር ኤፕሲሎን ኦቨር 7 ይሄ ነው ማለት ነው። እንዲያርጋችሁ ከሰራችሁ ዩ አር ራይት አት ዩኒቨርሲቲ ሌቭል። ዩ ኖ ጋይስ ፍሬሽማን ሆናችሁ ስትገቡ ልክ ይሄ ነው የሚገጥማችሁ። በዚህ በፎርማል ዴፊኒሽኑ ፕሩፍ እንድታደርጉ ነው የምትጠየቁት ማለት ነው። ዚስ ኢዝ ኦል አባውት ዘ ዴፊኒሽንስ ኦፍ ዋት ዊ ኮል ሊሚት ዩ ጋይስ። ሶ ሌትስ ሙቭ ቱ ዘ ኔክስት ቶፒክ ዛት ዊ ኮል ኢት ሊሚት ቴረምስ። ዩ ጋይስ we have so many theorems in limit. When we are dealing with limit, we have so many limit theorems. Okay, so some of the theorems that we should focus, we should give emphasis are, this one is the limit of f of x as x approaches to a, the limit of c times f of x as x approaches to a is equivalent to c times limit of f of x as x approaches to a. This is we call constant multiple rule. You know guys, ምንድነው እያለው ያለው? the limit of some function በቁጥር የተባዛ ፋንክሽን እኩል ነው the limit of function the limit of normal function times the constant ነው የሚለው። በኤግዛምፕል ባስረዳችሁ ግልጽ ይሆናል ብዬ አስባለሁ። for example, let's come on here. So according to the theorem it says the limit of c times f of x as x approaches to a is equal to c times limit of f of x as x approaches to a. This means
when we are calculating the limit of this function, this means limit of 4 into 3x plus 2 as x approaches to a ማለት ዩ ጋይስ ይህን መያዝ አለባችሁ። ይሄ ምንድን ነው የሚለው? ይህ አሁን ይሄኛው ፎርም ማለት ይሄኛው ፎርም ይችኛዋ ፎርም ነች። ይሄኛው ፎርም ደግሞ ይሄኛው ፎርም ነው። ሲ የምትባለው ኮንስታንት ፎር ነች ማለት ፎር በሌፍት ነች ይቻት እዚህ ላይ ይቻት ይችኛዋ ሲ ገብታ ነው ውስጥ ነች ውስጥ አባስታ ይቻት ነው። ሶ ሁለቱንም ስንሰራ ተመሳሳይ ቫሊዩ ነው የምናገኘው ነው የሚለው። ሲንስ ዊ ሃቭ ፖሊኖሚያል ፋንክሽን ሂር ዊ should substitute simply the approach. Okay, so ይህን ስሰራ ለምሳሌ 4 into the limit value of this function means as x approaches to a means substituting a from the place of x, that means 3a plus 2 which is equivalent to the limit of 4 into what do we get as x approaches to a? Simply put a from here, that means 3a plus 2. When we are solving here we will get same things. Okay guys, ይሄ ሊሚቱን አስገብቼዋለሁ። ሶ ሊሚት አያስፈልገኝም ማለት ነው። ሶ here we have 12a plus 8, here we have 12a plus 8. Very cool you guys. This as we call it constant multiple error. You know guys, ግልጽ ነኝ። just simple way to calculate the limit of a function. This is we call it constant multiple error ይለናል። ቀጣዩ ደግሞ limit of f of x plus or minus g of x, that means we can disintegrate or separate, we can calculate the limit value of the separate function. This means limit of f of x plus g of x as x approaches to a means the limit of f of x as x approaches to a plus or minus the limit of g of x as x approaches to a ማለት ነው። ይህ እስካሁን የምናውቀው ነገር ነው። ምን ተራ ነገር ነው። ሁለት ፋንክሽን ቢሰጣችሁ የሁለቱ ድምር ወይም ደምራችሁ ወይም ቀንሳችሁ ሊሚታቸውን መፈለግ ማለት የእያንዳንዱ ሊሚት ፈልጋችሁ መደመር ጋር እኩል ነው። ኤግዛምፕል ያስፈልገዋል ብዬ አላስብም ማለት ነው። ሶ ሶስተኛው ሊሚት ቲየረም ምንድን ነው የሚለን? ሊሚት ኦፍ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ። ምንም እስካሁን ስንሰራው የቆየነው ነገር ነው ጋይስ። እስካሁን የምንሰራው ነገር ነው። ሊሚት ኦፍ ኤፍ ኦፍ ኤክስ ኖርማል አልጀብራ ላይ እየሰራ ነው ነገር ነው። ሊሚት ኦፍ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ አዝ ኤክስ አፕሮችስ ቱ ኤ ሚንስ limit of f of x as x approaches to a times limit of g of x as x approaches to a ማለት ነው። አሁን ሁለቱም ፋንክሽኖች አባዝተን መጨረሻ ላይ ሊሚቱን መፈለግ ማለት እና እያንዳንዱን ሊሚት ቫልዩ ፈልገን መባዛት ማለት ኢኩቫለንት ዩ ጋይስ ያገኛችሁኝ ነው። እንቀጥላለን። አሁንም አራተኛው የሊሚት ቲየረም ምንድነው የሚለን? the limit of f of x over g of x as x approaches to a. This means the limit of f of x as x approaches to a over the limit of g of x as x approaches to a. We are familiar with this concept when we were dealing about normal algebra. Okay, so ምንድነው ሁለት ፋንክሽኖችን በምናካፍልበት እና ሁለት ፋንክሽኖችን አካፍለን ሊሚታቸውን መፈለግ ማለት እና እያንዳንዱን ፋንክሽን ቫልዩ ሊሚት ቫልዩ ፈልገን ማካፈል ማለት they are the same. This provides that the limit of g of x as x approaches to a is different from them. You already know this one. Why? Because when we make this g of x the limit value of this g of x 0, this constant by 0 is undefined. So this provides that the limit of g of x as x approaches to a never be 0. You guys ያገኛችሁ ነው ብዬ አስባለሁ። And the fifth and the last theorem we have in limit as the limit of f of x the power of n as x approaches to a means the limit of f of x as x approaches to a the power of n. For example ለዚህኛው ኤግዛምፕል አንድ ልስጣችሁ። ኤግዛምፕል for example just the limit of 3x minus 2 as x approaches to what we call 2. What is the limit value of this 4? You guys should find the limit value of this function. This is equivalent to the limit value of 3x minus 2 as x approaches 2 to the power of 4. This is similar according to the fifth theorem, you know guys.
So let's calculate this one by one. So what is the limit value of this function? Means this function means, by the way, 3x minus 2 times 3x minus 2 times 3x minus 2 times 3x minus 2 4 times. Okay, 4 times this multiply itself by itself 4 times. This means, so shall we multiply it? Of course, let's multiply it. Why? Because is the main purpose of this course or this tutor is for just showing the truth. Okay, so let's multiply this one 4 times. This means 3x minus 2 times 3x minus 2. This means 3x times 3x, 9x squared minus 3x minus what I mean minus is here. 3x times 2, 6x. This is minus 2 times 3x minus 6x minus 2 times minus 2 plus 4. You guys, 9x squared minus 12x plus 4. This one is the square, but we have one square, so we should multiply this by itself to get the power of 4. So 9x squared minus 12x plus 4. Okay, guys. So then after we by the way here እዚሁ ላይ እንዳለን ይህን ከማብዛታችን አስቀድመን ይህን ፋንክሽን የትኛው ሶስተኛው ቴረም ላይ አስገብተን መስራት እንችላለን። the limit value of this function as x approaches to 2 ብለን መስራት እንችላለን። ምክንያቱም ሁለት ፋንክሽኖች ተባዝተው ሊሚታቸውን መፈለግና እያንዳንዱ ሊሚት ፈልጎ ማባዛት ማለት ተመሳሳይ ነው ስላለ ማለት ነው። ሶ በዚህኛው እንስረው እንዲሁም ይቀለናል። ምክንያቱም እዚህ ላይ ስናበዛው በጣም ተጋነነ እና ደባሪ ቁጥር ሊመጣብን ስለሚችል እዚሁ ላይ እንዳለ ወደ ሶስተኛው ቴረም እንዲሁም ሁለቱም በአንድ ለማሳየትም ጥሩ ኦፖርቹኒቲ ፈጥሯል ማለት ነው። ሶ ሌትስ ሰብስቲቱት 2 ሂር። ሶ 9 ኢንቱ 2 ስኩዌር ማይነስ 12 ኢንቱ 2 ፕላስ 4 ታይምስ 9 ኢንቱ 2 ስኩዌር ማይነስ 12 into 2 plus 4. So let's calculate this one. 9 into 4 minus 12 times 2. 24 plus 4 times 9 into 4 minus 24 plus 4. You guys, mind you please. This one is 36. This one is minus 20. And this one is 36 also. This one is minus 20. Okay? So 36 minus 20, what is that? 16. Here is 16. What is 16 times 16? 256. This is the limit value of our function by this 4. What about by this 4? So let's do it. So you guys, please come on here and let's calculate the limit value of this function and then take the fourth power. Okay, so what's the limit value of 3x minus 2 as x approaches to 2? This means 3 into 2 minus 2. So what is 3 times 2? 6. This means 4. So 6 minus 2 power of 4. You guys, yeah. So 6 minus 2. This means 4 to the power of 4. What's 4 to the power of 4? This means 4 to the power of 2 times 4 to the power of 2. What is this? 16 times 16. What about this? 16 times 16, we got 256. So we got the same value. You know, guys, these are the basic limit theorems. Okay, guys. So mind you, please, when we are dealing with calculating the limit value of a function, you should understand what the theorems that the limit have. So these 5 limits are very crucial when we are dealing or when we are calculating the limit value of different types of what we call functions. Okay, yeah. So guys, ሰብስክራይብ እና ላይክ ሼር እያደረጋችሁ እንደሆነ ተስፋ አደርጋለሁኝ። አሁንም እስኪ አንድ ደቂቃ ልስጣችሁና ሼር ያላደረጋችሁ ሼር እንድታደርጉላቸው ለጓደኞቻችሁ፣ ሰብስክራይብ ያላደረጋችሁም አሁን የገባችሁ ምናምን እንድትኖሩ ስለምትችሉ ሰብስክራይብ እንድታደርጉ ላይክም እንድታደርጉ አንድ ደቂቃ እስኪ ልስጣችሁና ሰብስክራይብ አድርጉ ዩ ጋይስ። ምክንያቱም አሁን ሰብስክራይብ ባረጋችሁ ቁጥር ማለት ነው ይህ ቪዲዮ ለብዙ ልጆች ይደርሳል፣ ለብዙ እህት ወንድሞቻችን ይደርስላቸዋል እና ስለዚህ ላይክ ማድረግ እንዳትረሱ፣ እንዲሁም ደግሞ ይጠቅማል ብላችሁ
እንደሚጠቅም አልጠራጠርም። እሱን ነገር ለጓደኞቻችሁ ሼር እንድታደርጉላቸው ብዬ ነው። እንዲህም አድርገን ሲነርጀቲክ ሆነን በአንድ ሆነን ይቺን የደቀቀች ሀገራችንን ከፍ ለማድረግ አልሞ የሚሰራ ቲዩብ ነው። እሱን ነገር እንድታስቡበት ሰብስክራይብ ማድረጋችሁን እንዳትረሱ ደግሜ እየነገርኳችሁ ነው። አሁንም ሰብስክራይብ አድርጉ። ሶ ሌትስ ኮንቲኒው አወር topic. So the next topic we are going to see is the squeezing theorem. You know, this is an amazing. This squeezing theorem is also called Police theorem, Police law, or is also known as the command law. You know, guys, this theorem has a lot of application when we are dealing with limits. You know, guys, yeah. ስኩዊዚንግ ቴረም ማለት ልክ ፖሊስ ማለት ነው። ፖሊስ ምንድን ነው? ፖሊስ ማለት ካልከኝ ጀስት ሲምፕሊ ለማስረዳት ያክል ፖሊስ ካለ ፖሊስ ሩል ነው ካል እዚህ ላይ የሆነ ፖሊስ አለ፣ እዚህ ላይ የሆነ ሌባ አለ ቲፍ፣ እዚህ ላይ የሆነ ፖሊስ አለ። ይህ ሌባ ከሁለት ፖሊሶች አልፎ የማምለጥ እድሉ ምንም ሊሆን አይችልም። በሁለት ፖሊሶች መካከል ያለ ሌባ መያዙ እንደማይቀር ሁሉ በሁለት ፋንክሽኖች መካከል በሁለት ዌል ናውን ኦር ዌል ዲፋይንድ በሆኑ ፋንክሽኖች መካከል ያለ ፋንክሽን ሊሚት ቫሊዩ ወዶ ሳይሆን ተገዶ በዛ መካከል ይሆናል ነው የሚለን። let's do it. Let's see what the definition of this squeezing theorem. Okay, guys. So if g of x is less than or equal to f of x or is less than or equal to h of x for every x in sub opening interval except possibly at a ላይ ላይሆን ይችላል። ግን ይህን ነገር አስቡበት። ጀስት ይሄ ፖሊስ አንደኛው ፖሊስ ያልነው ጂ ኦፍ ኤክስ ነው። ይሄኛው ማን ነው? ኤፍ ኦፍ ኤክስ ነው። ይሄኛው ፖሊስ ያልነው ማን ነው ደግሞ? ኤች ኦፍ ኤክስ ነው። ዩ ጋይስ በቃ ሲምፕል በሆነ መልኩ ለማስረዳት እየሞከርኩ ነው ያለው። ሶ ይሄ ከሆነ በኋላ ምንድነው የሚለን? if the limit value of g of x as x approaches to a is L, this is L, which is equal to the limit value of f of x as x approaches to a. What do you call it? There is h of x, by the way, I mean, this is h of x. So the limit of g of x as x approaches to a is L, which is equivalent to the limit value of h of x as x approaches to a. ይህ ከሆነ የዚህ ቫሊዩ ሊሚት ቫሊዩ እና የዚህኛው ቫሊዩ ከታወቀ ዳት ኤል ከሆነ ኤል የሚባል ሊሚት ቫሊዩ ካላቸው ወዶ ሳይሆን ተገዶ ይሄኛው f of x ሊሚት ቫሊዩ ኤል ይሆናል። that means then the limit value of f of x as x approaches to a is L ይላል። በጣም የሚገርም አፕሊኬሽን ነው ያለው። ባይዞይ ይህንን አይነት ፕሮብለም በሌላ መልኩም ሶልቭ ማድረግ እንችላለን። ጀስት ኤል ሆፒታሊስ ሩል የሚላል እሱም እንትን ማለት እንችላለን። ግን የስኩዊዚንግ ቴረም በጣም ብዙ lot of application it has a lot of application. So this theorem helps us to do the limit value of some undefined type of what you call functions. For example, this is the limit find the limit value of sin x over x as x approaches to 0. This one is 1. Why? Since this is 0, why it could be undefined? So this type of complex questions are solved with the help of a squeezing theorems. Okay, so according to the squeezing theorem, it says that if we know the limit value of the two functions g of x and h of x, then we get the limit value of the middle one. So from here we already know the limit value of sin x. Here is the graph of sin x. So the maximum value for this sin x is 1 and the minimum value for this sin x is -1. So we know that -1 is less than or equal to sin x is less than or equal to 1. You know, guys. Okay. So ይህን ካልን በኋላ here we have
what do you call it? Of course. Yeah, yeah. ሶ ጋይስ እስኪ እናንተ ደግሞ ይችኛዋን ጥያቄ ቢላይ ያለችውን ጥያቄ ማለት ነው ስሯትና ኮሜንት ላይ መልሳችሁን ላኩልኝ። ቻናሉን ሰብስክራይብ ማድረግ፣ ላይክ ቪዲዮውን ማድረግ እንዲሁም ሸር ማድረጋችሁን እንዳትረሱ። ይችን ጥያቄ ስሯትና ቀጣዩን ጥያቄ ኮሜንት ላይ ትልካላችሁ ማለት ነው መልሳችሁን። እንዲሁም ደግሞ ብሰራለን ብላችሁ የምታስቡትና እንድሰራላችሁ የምትፈልጉት ቶፒክ ካለ እሱንም ኮሜንት ላይ አሳውቁኝ። ስለዚህ የዛሬው ቪዲዮአችን ይህን ይመስላል። በስከመጨረሻም ሳብስክራይብ በማድረግ የሜጋ ኢትዮጵያ አባልና ቤተሰብ ሁኑ። ይሄን ነው የምላችሁ። አይዟችሁ በርቱ። ይህ ማለት ግን እኔ የነገርኳችሁ ብቻ ይበቃል ማለት አይደለም። ጥያቄዎችን ጋዘር እያደረጋችሁ ጥያቄዎችን ለመስራት ሞክሩ። ምክንያቱም ጥያቄ ወላይ ኢንትራንስን በሉት ዩኒቨርሲቲ ላይም ብትሆኑ ከአመት አመት የተለያየ ጥያቄ አይደለም የሚመጡ ተመሳሳይ ነው። ቢቀየር የሆነ ሰም ኮንስታንት ነገር ነው እና እሱን ነገር ማየት ይኖርባችኋል። ዛሬ እነዚህን ነገሮች አይተናል ማለት ነው። ሰብስክራይብ አድርጋችሁ ማየት እፈልጋለሁኝ። በቀጣይ እመለሳለሁኝ። ያላችሁን ነገር መልሷንም እና ሌሎች ሀሳብ አስተያየት ካላችሁም ኮሜንት ላይ አሳውቁኝ። እስከምመለስ ሰላም ሁኑልኝ። ቻው